የማቀርብላችሁ የአበባው ግርማ ነኝ። ረጅም አመት በእንስሳት ህክምና ላይ ቆየሁ ስለሆንኩ አሁን ማሳያችሁ እንስሳትን የሚያጠቁ ፓራሳይቶችን ነው ማሳየው። አዳልቶችን ይሄኛው ፍሎክ ይባላል። እኔ የማቀርበው እንስሳትን የሚያጠቁ የውስጥና የውጭ ጥገኞች ኢንትራን ኤንድ ኤክስተርናል ፓራሳይቶችን ነው ማሳያችሁ። ይሄ ፍሎክ ወርም ፍሎክ ይባላል። ብዙ ጊዜ ሊቨር ላይ ነው የሚኖረው። ሄፓቲካ ጋስትሪካና ሄፓቲካ ዝራዎች ብዙ ጊዜ ያው እዛ አካባቢ ውስጥ የሚያጠቁ። ይሄኛው ደግሞ ሁክ ወርም ነው። ሁክ ወርም ደግሞ ኢንተስታይን ውስጥ ይታያል። ሌላ ደግሞ ኔማቶዲም እዛ አካባቢ ኢንተስታይን ብዙ ጊዜ ያው ስሞል ኢንተስታይን አካባቢ ነው ምግብ የመጨረሻውን የሚፈጨው ታውቃላችሁ። እንግዲህ በቪላ አማካኝነት ወደ ሊቨር የሚመጣውን ሄፓቲክ መሰንትሪክ ቤል አማካኝነት የሚመጣውን ምግብ ይሻማሉ ማለት ነው። ቴፕ ወርሞች አሉ። ቴፕ ወርም ሲታዩ ነጭ ነገር ነው። እዚህ ጋር ፒክቸር ስለሆነ ነው እንጂ ኖርማሊ አዳልት ወርሙ ነጭ ነው። ሌላ ደግሞ ራውንድ ወርሞች አሉ። እነኚህ ሁሉ ከብቱን ይመጣሉ ማለት። ሌላ ደግሞ ኤክስትራል ፓራሳይት የምንላቸው ሰርኮፖቲክ ይባላል። ብዙ ጊዜ ቆዳውን ያላልጣል። ደግሞ ላይ ቅማል የምንለው ነገር አለ። ላይ ደግሞ የቆላ ዝንብ ወደ ቢያንስ 7 አይነት አፍሪካ ውስጥ አሉ። እነኛ ተባለ። ሌላ ደግሞ ቲኮቹ የተለያዩ የመሽገር አይነቶች። ሌላ ጊዜ መሽገር ምን አይነት ነው? የዝንቦቹ ምን መስላሉ? ቅማል ምን አይነት ነው? ምን አቀርባለሁ። ይሄ አሁን ቶፒካሊ የቱ ጋር እንደሚያጠቁ የሚያሳይና ለዚህ ሁሉ ደግሞ የሚሆን መፍትሄ ምንድነው የሚሆን ነገር ቀጣይ ክፍለ ጊዜ ይዤ እመጣለሁ። አመሰግናለሁ። አበባው ግርማ። ሌላ ጊዜ የተለያየ ነገሮች ካለኝ ልምድ አካፍላለሁ። ዩቲዩብ ሰብስክራይብ ላይክ በማድረግ ጀምሩ። ይሄን እንግዲህ ሌላ ጊዜ የበለጠ አቀርብላችኋለሁ። የትኛው መድኃኒት የትኛው ያገለግላል፣ ምን አይነት ፓራሳይት ምን ይጎዳል፣ ለድለባ የሚሆነው ለወተት የሚሰጠው እንዴት አድርጎ ይቀንሳል የሚሆን ዝርዝር አሳያችኋለሁ። አመሰግናለሁ። ጋድ ብለስ ዩ ኦል